ወሳኝ ቀን በ2026 የእንግሊዝ ፕሪሚየር ሊግ የዋንጫ አሸናፊና አንድ ወራጅ ቡድንን ከመለየት አኳያ ወሳኝነት ያላቸው ጨዋታዎች ዛሬና ነገ ይደረጋሉ። ፕሪሚየር ሊጉን ከፍ ለማድረግ በ180 ደቂቃዎች ርቀት ላይ የሚገኘው አርሰናል በሜዳው ኤምሬትስ ወደ ሻምፒዮንሺፕ የወረደውን በርንሌይን ያስተናግዳል። ይህን ጨዋታ ማሸነፍ ለአርሰናል የግድ ነው። በባለፉት ሳምንታት በበርንሌው አምበል ካይ ዎከር የተሰጡት መግለጫዎች ጨዋታው እንዲጠበቅ አድርጎታል። አርሰናል በቀላሉ አይመልከተን፣ በቀላሉ የሚመለከተን ከሆነ ግን ዋጋ ይከፍላል ሲል ተደምጧል። ይህም ለጨዋታው ግለትን ፈጥሮለታል። ሌላኛው ለዋንጫ እየተፎካከረ የሚገኘውና በሳምንቱ መጨረሻ ታሪካውን ኤፍኤ ካፕን ከፍ ያደረገው ጋርዲዮላው ማንቸስተር ሲቲ ወደ ቫይታሊቲ በማቅናት በወቅታዊ ብቃቱ ጥሩ ደረጃ ላይ የሚገኘውን የአንዶኒ ኢራኦላውን በርንማውዝን ይገጥማል። ነጥብ መጣልም ሆነ መሸነፍ ለሲቲ ዋንጫውን እንደማስረከብ ነው። በርንማውዝ በበኩሉ የቀሩትን 2 ጨዋታዎች አሸንፎ የሻምፒዮንስ ሊግ ቦታን ለማግኘት ከሊቨርፑል ጋር ከፍተኛ ፉክክር ውስጥ ነው። ሊቨርፑል የመጨረሻውን ጨዋታ ነጥብ የሚጥል ወይም የሚሸነፍ ከሆነ እንዲሁም ደግሞ በርንማውዝ የቀሩትን 2 ጨዋታዎች የሚያሸንፍ ከሆነ ወደ ሻምፒዮንስ ሊግ መግባቱን ያረጋግጣል። በዚህ ምክንያት ነገ ለሲቲ እጅግ ከባድ ፈተና ይሰጠዋል ተብሎ ይጠበቃል። የ37ኛው ሳምንት የመጨረሻው ጨዋታ በስታንፎርድ ብሪጅ በቼልሲና በቶተናም መካከል ይደረጋል። ይህ ጨዋታ ለዲዘርቢው ቶተናም የዓመቱ እጅግ አስፈላጊው ጨዋታ ነው ማለት ይቻላል። ላለመውረድ በሚያደርገው ግብግብ ወሳኝ መሆኑን ከግንዛቤ ውስጥ በመክተት ከእሱ ጋር ፉክክር ላይ የሚገኘው ዌስትሃም በሳምንቱ መጨረሻ በኒውካስል መሸነፉን ተከትሎ ቶተናም ይህንን ጨዋታ የሚያሸንፍ ከሆነ አለመውረዱን ያረጋግጣል። ስለዚህ ይህ ጨዋታ ለስፐርስ የሞት የሽረት ጉዳይ ነው። ቸልሲ በበኩሉ ለአውሮፓ ሊግ ወይም ለኮንፈረንስ ሊግ ለማለፍ እና ቦታውን ለማግኘት እድሉን ይሞክራል። ይህንን ቪዲዮ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑ።